ሴቶች እነዚህ 8 ነገሮችን እንድታውቅባቸው አይፈልጉም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። ሴቶች እነዚህ 8 ነገሮችን እንድታውቅባቸው አይፈልጉም። አንደኛ፣ የሴት ልጅ የመጀመሪያም የመጨረሻም ጀግናዋና ንጉሷ ገንዘብ ነው። ሴቶች በአፋቸው ገንዘብ ጠፊ ነው፣ ገንዘብ በአንድ ጀንበር ይመጣል፣ በአንድ ጀንበር ይሄዳል፣ ዋናው ፍቅር፣ ዋናው ጤና ነው፣ ነገ ሰርተህ ታገኘዋለህ በሚሉ አባባሎች ራሳቸውንም ወንዱንም ይሸውዱታል። ግን ውስጣቸው ያለው እምነት ከዚህ በተቃራኒ ነው። ሴት እንደ ንጉሷና እንደ አምላኳ የምታየው ምቾትና ተድላ የሚሰጣትን ገንዘብን ነው። ለዚህ ነው ገንዘብ ለማግኘት ሲሉ ለሕይወታቸው ሳይቀር ሳይራሩ ምንም ነገር የሚያደርጉት። ገንዘብ ያስተማምናቸዋል። ከአምላካቸውም ከሰውም በላይ የሚተማመኑት በገንዘብ ነው። ስለዚህ ሴት ስለ ገንዘብ ምንም ነገር ብታደርግ አይግረምህ። ሁለተኛ፣ ያለምንም ቅድመ ሁኔታ የወንዱን ማንነት ብቻ አይወዱም። ሴት የወንድን ማንነት ሳይሆን ከእርሱ ጋር ያላትን ግንኙነት ነው የምትወደው። አንዲት ሴትን ከአንድ ወንድ ጋር የሚያስተሳስራት ከወንዱ ጋር የምታሳልፈው የህይወት አጋጣሚዎች ነው። የደስታ ወይም የሀዘን አጋጣሚዎች ወንዱን እንድታሳድደው ያደርጋታል። ወንድነቱ ሳይሆን በወንድነቱ በኩል ያገኘቻቸው ነገሮች ደስታ ይሰጧታል። ለዚህ ነው ወንዱ ያንን እርሷ የምትወደውን ነገር ሲቀንስባት ወይም ሲተወው ወዲያውኑ በፍጥነት በሚገርም ሁኔታ ጠላው የምትሄደው። ሴት ሁኔታዎችን እንጂ ወንድን አታፈቅርም አትወድምም። ወንድ የሚሰጣትን ምቾት ከእርሱ ጋር እንድትታሰርና እርሱን እንድታሳድደው ያደርጋታል። ወንድ ግን ሴት በመሆኗ ብቻ ያፈቅራታል። ምንም ነገር ባታደርግለት እንኳን ማንነቷን አፍቅሮ መኖር ይችላል። የወንዱ ቅድመ ሁኔታ ሴትነቷን እንጂ እርሷ የምትሰጠው ነገር አይደለም። ሴት ግን አንድ ወንድን ለማፍቀር አንድ የተለየ ነገር ሊኖረው ይገባል። ገንዘብ፣ ዝና፣ ዕውቀት፣ ስኬት የመሳሰሉ ነገሮች ከሌሉት ሴት በፍጹም ይህን ወንድ ለማፍቀር አይደለም ለሰላምታ እንኳን አትፈልገውም። ሶስተኛ፣ ሁል ጊዜ አማራጮች አሏት። ባለትዳር ብትሆን እንኳ አማራጮች ይኖሯታል። ብታምንም ባታምንም የትኛውም ሴት አማራጮች አሏት። አብዛኞቹ ሴቶች ትዳር ውስጥ እንኳን ሆነው በአንድ ወንድ አይተማመኑም። የሆነ ከአጠገባቸው የማይጠፋ ወይም ትኩረት የሚመግባቸው ወንድ ይኖራል። ይህን ወንድ ራቅ አድርገው በረዥም ገመድ አስረው ለክፉ ቀን ብለው ያስቀምጡታል እንጂ አይኑን የጣለባቸውን ወንድ ሙሉ በሙሉ ከህይወታቸው አያስወጡም። ይህን ባያደርጉ እንኳን በየትኛውም ሁኔታና ጊዜ አማራጮች አሏቸው። ሴት ያለ አማራጮች በፍጹም አትኖርም። አራተኛ፣ ደካማነትህን ለማወቅ ካንተ በላይ ለመሆን የማትፈነቅለው ድንጋይ የለም። ሴቶች እንዲታዘዙልህ አንተ እንድትበልጣቸው ይፈልጋሉ። ሆኖም ግን አንተን ለመቆጣጠር ሁሉንም ነገር በራሳቸው እንድታደርግላቸው የሚፈልጉ ናቸው። ዞሮ ዞሮ አንተን ለመግዛትና ለመቆጣጠር የበላይ ለመሆን ታዛዣቸው እንድትሆን በየጊዜው ውጥን ይወጥናሉ። በተለይ በገቢና በእውቀት ከበለጠች ጾታ የተቀያየራችሁ እስኪመስል ድረስ እንደ ክፉ አማልክት በንቀቷ ታሰቃይሃለች። ለመታዘዝና ለመገዛት የግድ እነርሱን የምትበልጥበት እውቀትና ገንዘብ መያዝ አለብህ። ሴትን በጥበብና በእውቀት እንዲሁም በወንድነት ፍቅር መግዛት አትችልም። አምስተኛ፣ ሁሌም የምትኮራው አንተ ባለህ ነገር እንጂ በአንተ አይደለም። ሴት ልጅ በወንድ በፍጹም አትኮራም። ባለህ እውቀት፣ ባለህ ገንዘብ፣ ባለህ ትጋት፣ ባለህ ታታሪነት፣ ባለህ ዝና፣ ከሰዎች ጋር ባለህ ግንኙነቶች አንተ አለኝ በምትላቸው ነገሮች እንጂ በወንድነትህ በፍጹም አትኮራም። ወንድነትህ ባመጣቸው ነገሮች ግን ይኮራሉ። እነዚህ ነገሮችን ያጣቀን ከአጠገብህ አታገኛቸውም። ስድስተኛ፣ በጠንካራ ወንድ እንጂ በደግ ወንድ አይማረኩም። ወንድሜ ደግ ከሆንክ ቄስ ሆነ መልካም ስራዎችን እየሰራ መንፈሳዊ አገልግሎት ብታገለግል ይሻላል። ደግ ወንድ ሴትን አሸንፎ አያውቅም፣ ወደፊትም አያሸንፍም። ሴቶች በደግ ወንድ ሳይሆን በጠንካራ ወንድ ነው የሚማረኩት። ደግነትን ለመጀመሪያ ጊዜ ሊስባቸው ይችላል፣ ነገር ግን ቀጣይነት ያለውን ደግነትን አይፈልጉትም። ከዚያ ደግነት በኋላ ጠንካራነትን ነው ማየት የሚፈልጉት። አለዚያ እንደ ጅል ነው የምትቆጠረው። ሰባተኛ፣ ትናንትናዋን ሁሌም ትናፍቃለች። ሴቶች ዛሬ ላይ ምንም ያማረ ህይወት ቢኖራቸውም ግን ትናንትናቸው ውስጥ የነበረውን ጥሩም ሆነ መጥፎ አጋጣሚዎችን ይናፍቃሉ፣ መርሳትም አይችሉም። በተለይ ከፍቅር ህይወት ጋር የተገናኘ ከሆነ ወሲባዊ አጋጣሚዎቻቸውን የምር ይናፍቃሉ። ሙሉ በሙሉ ከአእምሯ ውስጥ አይጠፋም። ሴት ዛሬዋን ከትላንትናዋ ጋር እያነጻጸረች የምትኖር ፍጡር ናት። ስምንተኛ፣ ኃላፊነትን አይወስዱም ወይም ጥፋተኛ መባልን አይፈልጉም። ሴቶች ምድር ላይ ከሚፈሯቸው ነገሮች ውስጥ አንዱና ዋነኛው ነገር ይቅርታ መጠየቅን ነው። አንድ ጥፋት አጥፍተው ለዚያ ጉዳይ የኔ ጥፋት ነው ኃላፊነቱን እኔ ወስዳለሁ አይሉም። ይልቅስ ሰበብ ይደረድራሉ። ይህን ያደረኩት ከዚህ የተነሳ ነው፣ ይህ የተፈጠረው በዚህ አይነት ጉዳይ ነው በማለት ነገሩን ውስብስብ ያደርጉታል እንጂ ኃላፊነት ወስደው ይቅርታ ጠይቀው ለዚያ ጉዳይ አይሸነፉም። ጥፋተኛ መባልን በፍጹም አይፈልጉም። ይህን ስል ግን ሁሉንም ሴት እያልኩ አይደለም። እስካሁን ከጠቀስኳቸው ነገሮች በላይ የሆኑ አስተዋይና ድንቅ የሆኑ ሴቶች አሉ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።